ለምንድነው ግን አብዛኞቻችን ብዙ ስራ የሰራን ይመስለናል። በቃ እንለፋለን፣ ላባችን ጥብ እስኪል እንሰራለን። ሰው እንኳን ደውሎ ሊያገኘን እስከማይችልበት ደረጃ ድረስ ቢዚ እንሆናለን አብዛኛው። ነገር ግን ምንም የተለየ ነገር እያሳካን አይደለም፣ ወይም ደግሞ ካለንበት ሌቭል ከፍ ያለ ነገር አቺቭ እያደረግን አይደለም። ይህ ችግር አብዛኞቻችን በየቀኑ የሚያጋጥመን ችግር ነው። ብዙ ኢትዮጵያውያን ካያችሁ ጠዋት 2 ሰዓት ከቤት ይወጣል፣ ማታ 12 ሰዓት ይገባል። ነገር ግን በቀን ውስጥ ምንም ፕሮዳክቲቭ ሆኖ የሚውልበት ሰዓት የለም። አብዛኛው ሰዓት ቢዚ ነው፣ ስራ የሰራ ይመስላል። ነገር ግን ፕሮዳክቲቭ የሚሆንበት ሰዓት በጣም ጥቂት ነው ማለት ነው። ስለዚህ የዚህ ነገር ችግሮች ምንድን ናቸው፣ እንዲሁም ደግሞ መፍትሄዎች ምንድን ናቸው የሚሉትን በዚህ ቪዲዮ እንመለከታለን። የማታውቁኝ ሰዎች ናኦል ወርቁ እባላለሁ። ትልቅ ህይወት እየገነባችሁ ያላችሁ ወይም ደግሞ ወደፊት የተሻለ ነገር ማሳካት የምትፈልጉ ሰዎች እኔም እዛ መንገድ ላይ ስለሆንኩኝ ይህን ቻናል ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ በማድረግ ጀምሩ። ብዙዎቻችን ቢዚ መሆንና ፕሮዳክቲቭ መሆን ይምታታብናል። ቢዚ መሆንና ፕሮዳክቲቭ መሆን በጣም ሁለት የተለያዩ ነገሮች ናቸው። በስራ ተጣበን ወይም ደግሞ በጣም ብዙ ታስኮች ቱዱ ሊስቶችን ደርድረን የቀን ፕላናችንን አውጥተን ይህን ስራ መስራት አለብን ብለን ብዙ ፕላኖችን እናወጣለን። ነገር ግን ያ ፕላን ፕሮዳክቲቭ የማያደርግ ነገር ከሆነ ቢዚ መሆናችን ምንም ጥቅም የለውም ማለት ነው። የዚህ ነገር ደግሞ ትልቁ ምክንያት ምንድን ነው? ለብዙ ነገሮች ፕራዮሪቲ እንሰጣለን። ለምሳሌ በቀን መስራት ያለብን 10 ታስኮች አሉ ብለን ካወጣን ለ10ሩም ታስኮች ፕራዮሪቲ ሰጥተን ፎከስ የምናደርግበት ታስክ የለም ማለት ነው። ስለዚህ በእንደዚህ አይነት መንገድ ውስጥ ቢዚ ከምንሆንበት ሰዓት ፕሮዳክቲቭ የምንሆንበት ሰዓት የለም። ሰዓታችንን ከሚገሉት ነገሮች መካከል የመጀመሪያው መልቲታስኪንግ ነው። የምንሰራቸው ብዙ ነገሮች አሉ። በቀን ውስጥ ከ10 በላይ ነገሮች አሉ። እነዚህ መስራት አለብን ብለን እናወጣለን። ምንሰራው ነገር አላጣንም፣ ምን እንደምንሰራ አልጠፋብንም። ነገር ግን ችግሩ የሚመጣው እነዛን ነገሮች በምን ሰዓት ነው የምሰራቸው ወይም ደግሞ እንዴት አድርጌ ነው የምሰራቸው ወይም ደግሞ ኤክስኪዩሽኑ ነው ችግሩ የሚሆንብን ማለት ነው እንደዚህ አይነት ፓርት። ስለዚህ ትልቁ ችግር ብዙ ታስክ መኖር አይደለም ወይም ደግሞ ብዙ የምንሰራቸው ስራ መኖራቸው አይደለም። ችግሩ ሁሉንም በተመሳሳይ በአንድ ሰዓት ለመስራት እንሞክራለን። ሌላኛው ደግሞ ፎከስ አለማድረግ ነው። አብዛኛው ወጣት በአሁን ጊዜ ካያችሁ የማይሞክረው ነገር የለም። ጀስት አንዱ ነገር ይጀምራል፣ ከዛ ያ ነገር ትንሽ አልሳካ ሲለው ወይም ደግሞ ትንሽ ወደ ታች ሲወርድበት አይ ይሄ ነገር አልሳካም ሊድ ብሎ ይወጣል። ጀስት የሆነ ታስክ ከጀመረን ያን ታስክ ካልጨረስነው በስተቀር ከዛ ነገር መነሳት የለብን። እስቲ ስንቶቻችንን ያለ ስልካችን ጀስት 10 ደቂቃ መቀመጥ የምንችል? አብዛኛው ሰው አይችልም። በቃ በዚህ ጊዜ ብዙ ሰው የሚሰራበት መስሪያ ቤት ካለ ራሱ መስሪያ ቤት ውስጥ ይገባና ከሚሰራው ሰዓት 50% በላይ የሚያሳልፈው ስልኩ ላይ ነው። ጀስት ቲክቶክ ላይ ስክሮል እያደረገ የሆነ ወርክ ውስጥ እንኳን ብንሆን የሆነስ ለምሳሌ ስንቶቻችሁ ናችሁ ይሄ ነገር ሁላችሁም አጋጥሟችኋል? የሆነ ስራ እንጀምራለን። ከዛ እስቲ አንድ ወይ ስልክ ቁጥር ፈልገን ሊሆን ለስራ ወይ ስልክ ቁጥር ፈልገን ሊሆን ይችላል፣ ወይ ደግሞ ቴክስት ለመመለስ ይሆናል። ስልካችን ውስጥ እንገባና ራሳችንን ወይ ቲክቶክ ላይ ስክሮል እያደረግን እናገኛለን። እዛ ላይ ብቻ ከ30 ደቂቃ እስከ 1 ሰዓት ዌስት እናደርጋለን ማለት ነው። ለምን እንደገባን እስኪጠፋብን ድረስ ማለት ነው። ስለዚህ አብዛኛው ሰው ያለበት ትልቁ ችግር የፎከሲንግ ችግር ነው። ወይም ደግሞ አንድ ታስክ ላይ ብቻ ፎከስ አድርጎ ለረጅም ሰዓት መቆየት አንችልም። አብዛኞቻችን ፎከስ የምናደርግበት አንድ ታስክ ከሌለን ወይም ደግሞ ፎከስ የምናደርግበት አንድ ስራ ከሌለን በጣም ነው ፕሮዳክቲቭ ለመሆን የሚከብደው። ምክንያቱም የሰው ልጅ አይምሮ ውስጥ በቀን ውስጥ ከ60 ሺህ በላይ ሀሳቦች ይመላለሳሉ። እነዛን 60 ሺህ ሀሳቦች ኤክስኪዩት ለማድረግ መሞከር ማለት ጀስት ምንም ፕሮዳክቲቭ ሳንሆን አይምሮአችንን መግደል፣ ሰውነታችንን ማድከም ነው የሚሆነው ማለት ነው። ሌላው ደግሞ አብዛኛው ሰው የማይጠይቅ ነገር ምሰራው ስራ ምን ያህል ከሙያዬ ጋር ወይም ደግሞ ካለኝ ፖቴንሻል ጋር ይሄዳል የሚለውን ነገር አያስብም። ምክንያቱም ሁሉንም ነገር ነው የሚጀምረው ጀስት ሰው ሲያይ፣ ሰው አይቶ የሆነ ነገር ተሳካልኝ ካለ ወይም ደግሞ የሆነ ነገር ሰራልኝ ካለ ወይ ሰው ላይ አይተው ካማረው ያን ነገር ይጀምረዋል ማለት ነው። አባቶቻችን ምን ይላሉ? ከበሮ ሲያዩት ያምር ሲይዙት ያደናግር አይደለም። ስለዚህ ከኛ ማንነት ጋር ከኛ ፖቴንሻል አይደንቲቲ ጋር የማይሄድ ነገር ከሆነ ያን ነገር ብንጀምረው ጀስት ብዙ ላብ ጠብ ልናደርግበት እንችላለን፣ ብዙ የስራ ሰዓታት ልናሳልፍበት እንችላለን። ነገር ግን በዛ ነገር ፕሮዳክቲቭ የማንሆንበት እድል በጣም የሰፋና የበዛ ነው የሚሆነው ማለት ነው። ካስተዋላችሁ አቬሬጅ ኢትዮጵያዊ ጠዋት 2 ሰዓት ከቤት ይወጣል፣ ማታ 11 ሰዓት 12 ሰዓት ይገባል። ያን ሁላ ሰዓት ቢሮ ውስጥ ነው የሚያሳልፈው። የሆነ ስራ እየሰራው ነው ብሎ ነው የሚያስበው ለራሱ ማለት ነው። ነገር ግን ምንም የተጨመረ ነገር የለም። ያ ስራ ለ2 ዓመት ለ3 ዓመት ይሄዳል፣ ግን ከሱ ሌቭል በላይ አቺቭ የሚያደርገው ነገር የለም። እዛው እንደነበረ ሌቭል 0 ላይ ነው የሚቀጥለው ማለት ነው።
ስለዚህ ችግሩ ምንድነው? ብዙ ሰው የሚሰራውን ሰዓት ብዛት ነው የሚያየው። ምን ያህል ሰዓት ሰራው ከማለት 10 ሰዓት ወይም ደግሞ 8 ሰዓት አንፕሮዳክቲቭ ሆኖ ከማሳለፍ 2 ሰዓት ዲፕ ፎከስ ያለው ወርክ ሰርቶ ፕሮዳክቲቭ ሆኖ መውጣት ይሻላል። ስለዚህ ለነዚህ ነገሮች መፍትሄ ምን ሊሆን ይችላል የሚለው ነገር ስንመለከት እኔ ራሴ ላይፍ ላይ አፕላይ አድርጌው የሰራልኝ ነገር ነው። በጣም ነበር በዚህ ነገር የሚቸገረው። በቃ ብዙ ስራ የሰራው ይመስለኛል አለው ቁጭ ብያለሁ፣ ፒሲኤን ይዤ ጠረጴዛዬ ላይ ቁጭ ብዬ እየሰራው ነው። ነገር ግን በጣም በቃ ዲስትራክትድ ነኝ፣ ፎከሴን አጥቻለሁ። ጀስት በቃ ሀሳቤ ዝርው ሆኗል። ብዙ ነገር ነው የማስበው። ስለዚህ ብዙ ስራ የሰራው ይመስለኛል። ነገር ግን ነገ ጧት ተመልሼ ስመለከተው ምንም ፕሮዳክቲቭ የሆንኩበት ነገር የለም። ስለዚህ ለዚህ ነገር መፍትሄ የሚሆኑትን ነገር ስናነሳ የመጀመሪያው ባቺንግ ነው። ባቺንግ ማለት ብዙ ሲሚላር የሆኑ ታስኮችን ወይም ደግሞ ተመሳሳይ የሆኑ የምንሰራቸው ስራዎችን በአንድ ላይ አድርጎ እነሱን በአንድ በተመሳሳይ ሰዓት መስራት ማለት ነው። ለምሳሌ ቴክስት መመለስ ካለብን ቴሌግራም ላይ ሊሆን ይችላል፣ ጀስት የስራም ቴክስት ሊሆን ይችላል። መመለስ ካለብን እንገባና ሙሉ መመለስ ያለብን ቴክስት በአንድ የመልሰን መውጣት ማለት ነው። ለምሳሌ አንድ ቴክስት እንመልስና ደግሞ ወደ ስራችን ተመልሰን ድጋሜ ሌላ ቴክስት መመለስ ጀስት አይሆንም አይደለ? አብዛኞቻችን ይሄን ነገር ሳናውቀውም ቢሆን እንተገብረዋለን። ለምሳሌ በቤት ውስጥ ስራ ምሳሌ ልስጣችሁና እዚህ ጋር የሚታጠብ ዕቃ አለ፣ እዚህ ጋር የሚሰራው ስራ አለ፣ እዚህ ጋር ጀስት የሚልከው ቴክስት አለ ለምሳሌ። ከዛ ያን የሚያጥበውን ዕቃ አንድ ሰሃን ያጥብና እዚህ ጋር ሄዶ የሚሰራውን ስራ ይሰራና ድጋሜ ሄዶ ደግሞ የሚልከውን ቴክስት ወይ ሌላ ስራ ካለው ይሰራና ድጋሜ ተመልሶ ደግሞ ሌላ ሰሃን ለማጠናት አለ። ጀስት ይሄ ሴንስ የማይሰጥ ነገር ነው አይደለ? ስለዚህ ምንድነው ማድረግ ያለብን? በአንድ ሰዓት የሚሰሩ ተመሳሳይ ታስኮችን አንድ ላይ ማድረግ። ከዛ ተመሳሳይ ታስኮችን ከጨረስን በኋላ ሁለተኛው ታስክ ላይ መሄድ። ከዛ በኋላ ደግሞ ወደ ሶስተኛው እያለ ላለመመለስ ማለት ነው። ጀስት ከጀመረን ያን ታስክ ጨርሰን ነው መውጣት ያለብን። ስራዎቻችንን ባች ስናደርግ ለምን ይጠቅመናል? ፎከስ ሆነን አንድ ስራ ላይ ረጅም ሰዓታችንን ወስደን ያን ስራ ካልጨረስነውና ካልገደልነው በስተቀር ወደ ሌላ ስራ ስለማንሄድ እዛ ስራ ላይ ፎከስ አድርገን አሪፍ የሆነ አውትካም ማግኘት እንችላለን ማለት ነው። ሌላኛው ለስ ዲስትራክሽን፣ ከያን ስራ አልጨረስኩትም ያልጨረስኩት ስራ አለብኝ ብለን ድጋሜ ደግሞ ወደ አልጨረስነው ስራ ከምንሄድ ዲስትራክትድ አንሆንም ባች ብናደርጋቸው። ሌላኛው ደግሞ ከባችንግ ቀጥሎ ታይም ብሎኪንግ ነው። ባች ስናደርግ ምን እንደምንሰራ ነው የምናውቀው፣ ዋት የሚለውን ነገር ነው የምናውቀው። ነገር ግን የምንሰራውን ስራ በታይም ብሎክ አድርገን ስናስቀምጠው ኮይን የሚለውን ነገር እናውቃለን። ወይም ደግሞ ባች ያደረግናቸውን ስራዎች መቼ ነው የምንሰራው የሚለውን ነገር እየተናቃለን ማለት ነው። ለምሳሌ በምን ሰዓት ነው ፕሮዳክቲቭ የሚሆነው የሚለውን ነገር እናያለን። ጠዋት ከሆነ ጠዋት ላይ መስራት ያለብን ትልቅ ፕራዮሪቲ ያለውን ነገር ነው ማለት ነው። ሞር ፕሮዳክቲቭ ስለምንሆን ሞር አውትካም እናገኝበታለን። ፕሮዳክቲቭ የምንሆነው ማታ ከሆነ በጣም ኢነርጂያችን ቡስት የሚያደርገው ማታ ከሆነ ደግሞ ፕራዮሪቲ የምንሰጠውን ነገር ወይም ደግሞ ሞር ፕሮዳክቲቪቲ የሚጠይቀውን ነገር ማታ ላይ መስራት ማለት ነው። ታይም ብሎኪንግ ውስጥ መጀመሪያ ማድረግ ያለብን ነገር ኢስቲሜትድ የሆነ ታይም ማውጣት ነው። ለምንሰራው ስራ ምን ያህል ሰዓት ይፈጃል? ለምሳሌ ዛሬ የክላይንት ስራ ካለብን ምን ያህል ሰዓት ይፈጃል? ለ2 ሰዓት ነው? ለ3 ሰዓት ነው? የብዙዎቻችን ችግር እዚህ ጋር ምንድነው? ትንሽ ሰዓት ነው የምንሰጠው ለምናደርጋቸው ታስኮች። ለራሳችን በጣም ትንሽ ሰዓት ነው የምንሰጠው። አይ እኔ በአጭር ሰዓት ሰርቼ መጨረስ እችላለሁ ብለን አጫጭር ሰዓት እንሰጣለን። እንደዛ ሲሆን ምን ይሆናል? ያን ስራ ባልነው ሰዓት ሰርተን የማንጨርሰው ከሆነ በቃ ኦቨርዌልምድ እንሆናለን። ወይኔ ያልጨረስኩትም በፕላን ያልሄድኩም የሚል ነገር ሀሳባችን ውስጥ ይመጣል። ያን እንዳይከሰት ጀስት ሰፋ ያለ ሰዓት እስቲሜት አድርጎ ከ2 ሰዓት እስከ 3 ሰዓት ለክላይንት ወርክ እሰጣለሁ፣ ከዚህ ሰዓት እስከዚህ ሰዓት ለምሰራው ስራ ለራሴ ስራ እሰጣለሁ፣ ከዚህ ሰዓት እስከዚህ ሰዓት ደግሞ ለማጠናው ነገር ወይም ደግሞ ለምማረው ትምህርት ጊዜ እሰጣለሁ ብለን ብናስቀምጠው ሞር ኢፌክቲቭ ይሆናል ማለት ነው። ይሄ ነገር ለምን ይጠቅማል? በቀን ውስጥ ምን ያህል ሰዓት እንዳለን ቪዥዋላይዝ ለማድረግ ወይም ደግሞ ለማወቅ ይጠቅመናል ማለት ነው። በቀን ውስጥ ምን ያህል ሰዓት እንደሰራን እንዲሁም ደግሞ በሳምንት እያለ ካልኩሌት ማድረግ የምንችልበት ደረጃ ላይ ያደርሰናል ማለት ነው። ይሄ ሲኖረን ታይማችንን ምን ላይ ስፔድ እንደምናደርገው ማወቅ እንችላለን ማለት ነው። ሰርቼበታለሁ ወይ ዝም ብዬ አባክናለሁ የሚለውን ነገር ለመለየት ሞር ይጠቅመናል ታይም ብሎኪንግ ማለት ነው። አንዳንድ ጊዜ ፕላን እንዳቀርነው ላይሄድ ይችላል። ጀስት የሆነ ነገር ፕላን አድርገን የሆነ ነገር ሩይል ሊያደርግብን ይችላል። ለምሳሌ ከስራ ቤት ስመለስ የሆነ ነገር እሰራለሁ ወይም ደግሞ ካለኝ ስራ ጀስት ከኖርማል ስራው ወደ ቤት ተመልሼ ስመጣ የሆነ ነገር እሰራለሁ፣ ወይ ከትምህርት ቤት ከማርበት ተመልሼ ወደ ቤት ስመጣ የሆነ ነገር እሰራለሁ ብለን መንገድ ላይ ትራንስፖርት ሊይዘን ይችላል። መንገድ ላይ ብዙ የሚያጋጥሙ ነገሮች አሉ። እንደዛ ነገር ሲያጋጥመን ደግሞ ሪቫይዝድ ፕላን የሚባል ነገር አለ።
ምን ማለት ነው? ከምናወጣው ፕላን ጎን ባዶ ቦታ እንተውና እዛ ባዶ ቦታ ላይ ምንድነው የምንሰራው? ምሳሌ ከ2 ሰዓት እስከ 3 ሰዓት የክላይንት ስራ እሰራለሁ ብለን ካስቀመጥን ስራ ካልተሳካ ወይም ደግሞ የሆነ ነገር ገጥሞን ያ ሰዓት ካለፈብን ሪቫይዝድ ፕላን የሚለው ጋር መተን ሪቫይዝ እናደርገዋለን ማለት ነው። ስለዚህ በዚህ ሰዓት ካልሆነ በየትኛው ሰዓት ቢሆን ጥሩ ነው የሚለው ነገር አውቀን በሚሆነው ሰዓት እዛኛው ጋር እንጽፈዋለን ማለት ነው። ስለዚህ ባይሆንም ባይሳካ ራሱ ኦቨርዌልምድ መሆን የለብንም። ለምን አልተሳካም ብለን ራሳችንን መውቀስ የለብንም ማለት ነው።